አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የጥናት አካዳሚ ተከታታዮቻችን እንኳን በደህና መጣችሁ ማለት ነው። ሰሞኑን ትንሽ የጠፋ ብዬባችሁ ነበር ማለት ነው። ያው በአዲስ መልኩ ዛሬ እንደ አዲስ በአማርኛ ጀምሬ ትምህርቶችን ለእናንተ አምጥቼላችኋለሁ ማለት ነው። ዛሬ አማርኛ፣ ቀጣይ እንግሊዝኛ እንዲሁም ሌሎችን ሂሳብ እያደረኩ በየቀኑ ቪዲዮ እምለቅላችሁ ይሆናል ማለት ነው። ለዚህ ዩቲዩብ አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በየቀኑ የምለቃቸው ቪዲዮዎች ለእናንተ እንዲደርስ ማድረግ ትችላላችሁ ማለት ነው። አማርኛ መጽሐፍ ማንበብ የምትፈልጉ ልጆች በደንብ እስከ መጨረሻው ድረስ ተከታተሉት። እንዲሁም እንግሊዝኛም ስለምንለቅ ይህን ዩቲዩብ ሰብስክራይብ ማድረግ አትርሱ። እንዲሁም ለጓደኞቻችሁ ይህን ቪዲዮ ሼር አድርጉላቸው ማለት ነው። በዩቲዩብ ትምህርት እንዳለ ለሚያውቁ ሰዎች ይኖራሉና ለእነሱ ሼር አድርጉላቸው። ማንበብ መጽሐፍ መለማመድ ፈልገው ለሚያውቁ ልጆች ሼር አድርጉላቸው። እንዲሁም የኦንላይን ትምህርት መማር የምትፈልጉ ልጆች ካላችሁ ከልዩ ክትትል ጋር በግልም ሆነ በግሩፕ የኦንላይን ትምህርት የምንሰጥ ይሆናል ማለት ነው። ዋትስአፕ፣ ቴሌግራም፣ ኢሞ ካላችሁ እዚህ ስክሪን ጋር ባስቀምጥኩላችሁ ስልክ ቁጥር ኢሞ፣ ዋትስአፕ፣ ቴሌግራም ደውላችሁ አናግሩን። የኦንላይን ትምህርት እንሰጣለን። እንዲሁም ግሩፕ ጋር ደግሞ ቪዲዮ ለብቻ ቪዲዮን ብቻ ብቻ የምትፈልጉ ከሆነ በዚህ ቁጥር ሃይበሉኝ ማለት ነው። ቀጥታ ወደ ትምህርቱ የሚገባ ይሆናል። እናንተ እስከ መጨረሻው ድረስ አብራችሁ ይቆዩ። እንግዲህ የመጀመሪያ እነዚህ በአረንጓዴ ያሉትን ቃላት የምናነብ ይሆናል። ቀጣይ ቢጫ እያልን ወደ ጎን የምንሄድ ይሆናል ማለት ነው። እዚህ ጋር ስንመጣ የበቡ መጀመሪያ ፊደል በ አለ። ከበ ቀጥሎ የአኡ አራተኛ ፊደል አለ በአ እና የለሉ አራተኛ ፊደል ላ በአላ የተቱ ስድስተኛ ፊደል ት በአላ ት የነኑ ስድስተኛ ፊደል ን በአላ ት ን በዓላትን ይላል ማለት ነው። ወደ ቀጣይ ስንመጣ የአኡ መጀመሪያ ፊደል አለ። የሰሱ ስድስተኛ ፊደል ስ አለ። አስ የጨጩ መጀመሪያ ፊደል ጭ አስ ጨ የረሩ ስድስተኛ ፊደል ር አለ። አስ ጨር የሰሱ መጨረሻ ፊደል ሶ አስጨርሶ አስጨርሶ አስጨርሶ። እዚህ ጋር ስንመጣ የአኡ መጀመሪያ ፊደል አለ። ቀጣይ የጠጡ መጀመሪያ ፊደል ጥ አለ። አጠ የነኑ አራተኛ ፊደል ና አጠና የነኑ ስድስተኛ ፊደል ን አ ጠ ና ን አጠናን አጠናን። እሺ አሁን ደግሞ ቢጫ ወዳለበት እንምጣ። እዚህ ጋር የየዩ ስድስተኛ ፊደል ይ አለ። ይ ከይቀጥሎ የዘዙ መጨረሻ ፊደል ዞ አለ ማለት ነው። ይዞ ይዞ ይዞ። እዚህ ጋር ስንመጣ ደግሞ የተቱ መጀመሪያ ፊደል ተ ከተቀጥሎ የሰሱ መጀመሪያ ፊደል ሰ ተሰ የበቡ አራተኛ ፊደል ባ ተሰባ እና ስ ስድስተኛ ፊደል ማለት ነው። ተሰባስ የበቡ መጨረሻ ፊደል ቦ ተሰባስቦ ተሰባስቦ ተሰባስቦ። እዚጋ ስንመጣ የተቱ መጀመሪያ ፊደል ተ አለ። ከተቀጥሎ የቀቁ መጀመሪያ ፊደል ቀ አለ። ተቀ የበቡ መጀመሪያ ፊደል በ ተቀበ የለሉ ስድስተኛ ፊደል ል ተቀበል የነኑ ስድስተኛ ፊደል ን ተቀበልን ተቀበልን ተቀበልን። እዚህ ጋር ስንመጣ የለሉ መጀመሪያ ፊደል ለ አለ። ከለቀጥሎ የወው መጀመሪያ ፊደል ወ አለ። ለወ የለሉ አራተኛ ፊደል ላ ለወላ የጀጁ መጨረሻ ፊደል ጆ ለወላ ጆ የቸቹ አራተኛ ፊደል ቻ ለወላጆቻ የቸቹ ስድስተኛ ፊደል ች ለወላጆቻች የነኑ ስድስተኛ ፊደል ነ ለወላጆቻችን ለወላጆቻችን ለወላጆቻችን። እዚያ ስንመጣ የሰሱ መጀመሪያ ፊደል ሳ አለ። የኘኙ አራተኛ ፊደል ኞ አለ። ሰኞ የመሙ አራተኛ ፊደል ማ ሰኞማ የከኩ ስድስተኛ ፊደል ክ ሰኞማ ክ ሰ የመጀመሪያ ፊደል ሰኞማ ክ ሰ እና የኘኙ መጨረሻው ፊደል ኞ
ሰኞ ማክሰኞ ሰኞ ማክሰኞ። የአኡ ስድስተኛ ፊደል አለ። ቀጣይ እመ የለሉ መጀመሪያ ፊደል ለ እመለ የሰሱ መጀመሪያ ፊደል ሰ እመለሰ መለሰ። እዚህ ጋር ስንመጣ የወው መጀመሪያ ፊደል ወ አለ። ከወ ቀጥሎ የነኑ ስድስተኛ ፊደል ን አለ። ወን የደዱ ስድስተኛ ፊደል ድ ወንድ የመሙ ሁለተኛ ፊደል ሙ ወንድሙ የነኑ ስድስተኛ ፊደል ን ወንድሙን። እስከዚህ ጋር ስመጣ የመሙ አራተኛ ፊደል ማ አለ። ከማቀጥሎ የከኩ ስድስተኛ ፊደል ክ አለ። ማክ የበቡ መጀመሪያ ፊደል በ ማክ በ የረሩ ስድስተኛ ፊደል ረ ማክበር። ስመጣ የተቱ መጀመሪያ ፊደል ተ አለ። የጨጩ አራተኛ ፊደል ጨ ተጫ የወው ስድስተኛ ፊደል ው ተጫው የተቱ መጀመሪያ ፊደል ተ ተጫው ተ የነኑ ስድስተኛ ፊደል ነ ተጫውተን። እዚህ ጋር ስንመጣ የጨጩ መጀመሪያ ፊደል ጨ የወው አራተኛ ፊደል ዋ ጨዋ የተቱ አራተኛ ፊደል ታ ጨዋታ። እዚህ ጋር ስንመጣ የመሙ ስድስተኛ ፊደል ም ከመቀጥሎ የረሩ ስድስተኛ ፊደል ር ምር የቀቁ አራተኛ ፊደል ቃ ምርቃ የተቱ ስድስተኛ ፊደል ት ምርቃት። እዚህ ስንመጣ የበቡ መጀመሪያ ፊደል በ አለ። ከበቀጥሎ የመሙ መጀመሪያ ፊደል መ በመ የተቱ አራተኛ ፊደል ታ በመታ የዘዙ መጀመሪያ ፊደል ዘ በመታዘ እና የዘዙ ስድስተኛ ፊደል ዝ በመታዘዝ። እቺ የመጨረሻ እዚህ ጋር እናንብባት ማለት ነው። የደዱ መጀመሪያ ፊደል ዳ አለ። ቀጣይ ስ አለች ደስ የያዩ ስድስተኛ ፊደል ይ ደስ ይ የለሉ አራተኛ ፊደል ላ ደስ ይላ እና የለሉ ስድስተኛ ፊደል ል ደስ ይላል ደስ ይላል። ውድ የጥናት አካዳሚ ተከታታዮቻችን ዛሬ አማርኛ ነው የመጣሁላችሁ። ቀጣይ ደግሞ እንግሊዘኛና ሂሳብ ቪዲዮ የምሰራላችሁ ይሆናል። ይህን ዩቲዩብ ላይክ፣ ሰብስክራይብ አድርጉ፣ እንዲሁም ሼር አድርጉ ለጓደኞቻችሁ። ቀጣይ እስክንገናኝ ሰላም አለይኩም።